ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ መቅደስ እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለ እንደና አለው። እግዚአብሔር ይመስገን። ጥያቄ እስልምናን በተመለከተ ነው። እችላለሁ መጠየቅ? ኦኬ ቴንክ ዩ። ኢነላህ ዓሊሙን ሐኪም በሚለው ላይ ነው ተመሰርቼ የምጠይቀህ። ላይክ ኢነላህ ዓሊሙን ሐኪም ማለት ላይክ እንደሚያውቅ ነው እርግጠኛ ላይክ እየተናገረ ያለው አላህ አዋቂ ነው ነው የሚለው አይደለ? ሶ ይስማኝ ነው አይደለ? አዎ ይስማው ነው። አርካን ሶላት እሺ ጠይቀሽ። ኦኬ አመሰግናለሁ። አውቀኛል። እሺ ጥያቄን ሳልጨርስ ነበር ቅድም ያስወጣኝ። ኦኬ እንቀጥል። እሺ እንደዛ አይነት አካሄድ አትሄድ። የህፃን ልጅ አካሄድ ይሄ የተበላበት። ቆይ አሁን ጥያቄህን ጠይቅ ማለት ነው። ችግር የለውም። እሺ ወንድሜ ተባረክ። እሺ ኢነላህ ዓሊሙን ሐኪም በሚለው ላይ አላህ ያውቃል። ይህ ማለት እኔ እናንተ እዚህ ላይቭ ላይ እንደምንነጋገር እንደምናወራ እኛን ከመፍጠሩ በፊት አላህ አዋቂ ነበር ማለት ነው። صح ولا لا؟ ይህ ማለት አላህ መጨረሻውን ያውቃል ማለት ነው። አስሐቡል ጀና ማን እንደሆነ አስሐቡን ናር ማን እንደሆነ ማለት ነው። እኛን እዚህ ጋር እዚህ ዱንያ ላይ መፍጠሩ ለምን አስፈለገ? ፕላስ ደግሞ አንተ መጨረሻህን ካወቀ እንዴት አንተን በስራ አንተን ጀነት መፍጠር አስሐቡን ናር የሚባለውን ደግሞ ጀሃነም ውስጥ መፍጠር ይችል ነበር። እና ደግሞ ሌላ ቁርአን ላይ የተጠቀሰ አንቀጽ አለ። ምንድነው? ምንድነው? እኔ ፕሮቴስታንት ነኝ። በቃ ስለዚህ በመጽሐፍህ ሊመለስልህ ነው። አሁን ከእምነቶች የሆነ ሰው የሚጠይቃቸውን ጥያቄ ነው እየጠየቅ ያለኸው። እንደዛ መጽሐፍህ ላይ ልመለስ ቅድም ነገር ያለው እኔ ከዛሬ 15 ዓመት በፊት ሙስሊም እንደነበርኩኝ የዛን ቀን እሺ ወንድም አረበኛ በደንብ አድርጎ ክርስቲያን አረብ መስቀል አንጠልጥሎ ያወራል። እሱ አይደለም እዚህ አሁን አንተ ስለዚህ አዳምጥ። ስለዚህ እግዚአብሔር ለምንድን ነው ወደፊት ገነት ገሃነም እንደሚገቡ ሰዎች ያውቃል አያውቅም? እግዚአብሔር ያውቃል። ለምን ፈጠራቸው ምድር ላይ? ሰው መጠየቅ አትችልም ይላል አይደል? እንደዚህ አይነት ጥያቄዎች እንደዛ መልሶ አገኘው። በቃ መጠየቅ አትችልም ማለት ነው እያልክ ነው። ስለዚህ በዛፈህ ላይ ያለ ይሄ ነገር ያ ጥያቄ አለ እግዚአብሔር። ስለዚህ እነሱን በድሏቸዋል ልልህ ነው። ልቀጥል ነው ጥያቄ ያስኬዳል። እንደዚህ ከእምነት ውጭ የሆነ ሰው መጥቶ ቢጠይቀን ችግር የለውም። እሺ እናስረዳዋለን። እምነት ይዘህ አንተ አምላክ ብለህ የምታስበው ያደረገውን ነገር ቁርአን ላይ ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ፈሰጀዱ ኢላ ኢብሊስ አባ ወስተክበር ወካነ ሚነል ካፊሪን ይላል አይደል? እዚህ ጋር አሁን ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ኢላ ኢብሊስ፣ በቃ ኢላ ኢብሊስ ነው እዚህ ጋር። ይሄንንም አላህ ሪፊውዝ እንዲያደርግ ያደረገው አንደኛ አላህ ነው። አላህ ኢብሊስን ከመፍጠሩ በፊት እዚህ አሁን ሪፊውዝ እንዲያደርግ እምቢ እንዲል አልሰግድም እንዲል አላህ ነው ያደረገው። ኦልሬዲ አይደለ? አላህ እሱን ከመፍጠሩ በፊት እኮ ሪፊውዝ እንደሚያደርግ ያውቃል። የናታው እውቀት ነው። እሺ አላህ ደግሞ ባለው ኃያልነትና ባለው አቅም ኢብሊስ እንዲሰግድ ማድረግ ይችል ነበር። እግዚአብሔር ዲያብሎስን ታዛዥ ማድረግ ይችል ነበር? አይችልም። ለምን አላደረገው? ጥያቄን በጥያቄ እየመለስከው ያው መልሱ እዛው ጋር አየህ። እሺ ቀየር ጥያቄ የፈለከው ጥያቄ። እሺ ካልተመቸህ በቃ እኔ ልውጣሽ። በደንብ አድርጎ ተመችተኛል። መልሱን አግኝተሃል። አረበኛ ቢያነበው ሙስሊም ነበርኩ የሚለውን በቃ መልእክት ልኮ ተናግሮ ለመሄድ ነው። ሙስሊም አራዳ ነው። በዚህ መንገድ ሙስሊምን ለመሸወድ አትሞክሩ። የስንተኛ ክፍለ ዘመን ሰዎች ናቸው? ምንም እንደ አረበኛ ቀላል እኮ የለም። አንድ ክርስቲያን ቁጭ ብሎ ለወር ቢማር በደንብ አድርጎ ፐርፌክት አድርጎ መናገር ይችላል እኮ አረበኛ። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም
አይ የምትበጣበት ነገር መልስላለሁ። ከእውነት አልባ ውጭ የሆነ ሰው ይመጣ ችግር የለውም። የራስ የገዛ መጽሐፍህ ላይ አላህን ስተተኛ ሊያደርግ ነው አይደለ? እግዚአብሔር ስተተኛ እንደሚሆን ስለሚያውቀው ሲመለስለት በቃ ጠይቅ እያልከኝ ነው ማለት ነው አለ። የጌታ ሰዎች ገብታችሁ ለማወቅ ጠይቁ። ሙስሊሞችን ለመፈተን እንደ አራዳ ሆናችሁ አትቅረቡ። የእናንተን አራዳነት ተራምደውት አልፈውት በጣም ብዙ እርምጃ ሄደዋል። ገብታችኋል? ዘጠኝ ሚስቶቹ ጋር በአንድ ሌሊት አደረ የሚለውን ለምን ዘለልክ? ወላሂ አልዘለው። በደስታ ነው የማወራው፣ በደስታ ነው የማወራው። እሺ በአንድ ሌሊት ለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ከዘጠኝ ሚስቶቻቸው ጋር ወሲብ አድርገዋል ወይ? ወሲብ አድርገዋል ይሄን አይደል የሚሏችሁ? ወሲብ አድርገዋል አይልም። ካነ የጡፉ ዐላ ኒሳኢሂ ፊ ሌይለቲን ዋሒዳ ወለሁ የውመኢዚን ቲስዑ ኒስዋ ይላል። አዳምጡ። ሐዲሱን አውጥቼ ሁሉንም ማሳያቸዋለሁ። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት በዘጠኝ ሚስቶቻቸው ላይ ይዞሩ ነበር ይላል። ለእርሳቸውም የዛኔ ዘጠኝ ሚስቶች ነበራቸው ይላል። ሚስት የሚለውን አስምሩበት። አሁን ዝሙት አድርጋችሁ ትቀርጻላችሁ። ላዝሙት አይደለም ሚስት ይላል። ሚስት። እሺ ምን ያደርጉ ነበር? ይዞሩ ነበር ይላል። የሚዞሩት ለምንድን ነው የሚለውን ከማንም በላይ ማን ነው የሚያውቀው? እስኪ መልሱ። ለምንድን ነው የሚዞሩት የሚለውን ከማንም በላይ ማን ነው የሚያውቀው? ሚስት ነች አይደለ? ሚስቶች ናቸው። ሚስቶቻቸው ይንገሩን እስኪ። ማን ከሚስቶቻቸው መካከል አንዷ እናታችን አይሻ ለምን ነበር የሚዞሩት? ሐዲስ ላይ ስትናገር ምን አለች? ይዞሩ ነበር። የሚዞሩትም ደህንነታችንን ለማረጋገጥ ያለ ግንኙነት ያለ ንክኪ ይዞራሉ። ከቀኗ ባለተራ ጋር ብቻም ይተኛሉ አለች። አያችሁ አይደለ? እናንተ ከዘጠኙ ጋር ይተኛል ብላችሁ የነገሯቸው ወላሂ እንደዛ አይልም በፍጹም። ይዞሩ ነበር ብሎ በጥቅል ነው የተቀመጠው። ምን ለምንድን ነው የሚዞሩት የሚለውን ደግሞ ካነ የጡፉ ብላ ቃል በቃ ቃሉን አንስታ የሚዞሩትም ለዚህ ነው ብላ ተናገረች። ከቀኗ ባለተራ ጋር ግን መጨረሻ ጋር ይተኛሉ። አያችሁ፣ እንዳውም ይሄ ሐዲስ ፍትሃዊነታቸውን የሚያሳይ ነው። አንድ ሰው ከአንድ በላይ ሚስት ቢኖረው ከቀኗ ባለተራ ጋር ብቻ ሄዶ ከሆነ የሚተኛው ይሄ የግል ስሜቱን እንትን የሚል ሰው ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አይደሉም። ሁሉንም ደህንነታቸውን አረጋግጠው በየቀኑ ዙረው ወደ ሁላቸውም ከቀኗ ባለተራ ጋር ሄደው ይተኛሉ። አያቸው አይደለ? እንዳውም እንዲህ አይነት ብዙ ጊዜ እናገራለሁ እንጂ እስላምን ለመውቀስ ብለው የሚያነሷቸው ሐዲሶች ውስጥ ትልቅ ለኢስላም ውዳሴ ያለ እንዳውም ብዬ ነገራቸው ነበር። ቦታቸዋል። አሁን ሐዲሱን በማስረጃ ላሳያቸው። እናታችን አይሻ ለምን እንደሚዞሩ የገለጸችበትን ካን የጡፉ ምን ገይሪ መሲስ፣ ምንም ያለምንም ንክኪ ነበር፣ ያለምንም ግንኙነት በሁላችንም ላይ ይዞራሉ። ፈየቢቱ ዒንደ ሳሒበት ሌይላ፣ ከቀኗ ባለተራም ጋር። አዎ እርግጠኛ ነኝ። አር ዩ ሹር? ያ አም ሹር። አሁን ላሳያችሁ። ሲዞሩ የነበረው ለምን እንደሆነ አይሻ ራሷ ተናግራለች። መጀመሪያ ይዞሩ ነበር የሚለውን ቀጥታ ሐዲሱ ላሳያችሁ። ይህን ሐዲስ ነው የሚያነሱላችሁ። ይዞሩ ነበር ይዞሩ ነበር ይዞሩ ነበር ይዞሩ ነበር። ተኽሪጅ ሐዲስ ካነ የጡፉ ዐላ ኒሳኢሂ እዚህ ጋር ይገኛል። ያውና ይሄ ሐዲስ ነው የታገኙታላችሁ። ቡኻሪ 5215 ሙስሊም 309 ላይ ወደ አማርኛ ቀይርላቸዋለሁ። አነ ነቢይ ላ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ነቢ ሰለላሁ ዐለይሂ ወሰለም ካነ የጡፉ ይዞሩ ነበር ዐላ ኒሳኢሂ በሚስቶቻቸው ላይ ፊል ሌይለቲል ዋሒዳ በአንድ ሌሊት ወለሁ ለእርሳቸውም የውመኢዚን የዛኔ ቲስዑ ኒስዋ 9 ሚስት ነበራቸው ይላል። ያው ይዞሩ ነበር ያኔ ይጎበኙ ነበር። አንዴ ይሄን ወደ አማርኛ ልቀይርላችሁ፣ ወደ አማርኛ ልቀይርላችሁ። እሺ ካነ የጡፉ ዐላ ኒሳኢሂ በሚስቶቻቸው ላይ ይዞሩ ነበር። እሺ አነ ነቢይ ላ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ የአላህ ነቢይ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ያው ይጎበኙ ነበር። ጣፍ ማለት ዞረ ማለት ነው። አላህ በቁርአን ላይ ወሊየጠወፉ ቢልበይቲል ዐቲቅ ይላል። ጥንታዊውንም ቤት ይዙሩ ይላል። ካዕባን እኮ ይገናኙት ማለት ነው። ካዕባን ወሲብ ያድርጉት ማለት ነው። ወሲብ ያድርጉት ማለት ነው። ወሊየጠወፉ ቢልበይቲል ዐቲቅ
ጥንታዊውን ቤት ይዞሩት። ጠዋፍ የሚለውን ቃል ነው እዚህ ቃል ያን ቃል ነው የተጠቀመው። ካዕባ ነው ሲባደርጉ ማለት ነው። እሺ አሁን ላሳያቸው እናታችን አይሻ የተናገረችበትን ለምን እንደሚዞሩ ምክንያቱም ገልጸዋለች። ይኸው እናስቀ ምን እንዳለች እናታችን አይሻ ላሳያችሁ። ያውና ምን ይላል? ቃለት አይሻ እንዲህ አለች። የሐዲሱን ምንጭ ያውና አቡ ዳውድ 2135 ላይ ታገኙታላችሁ። አቡ ዳውድ 2135 ላይ ቃለት አይሻ እንዲህ አለች። የብነ ኡኽቲ የእህቴ ልጅ ሆይ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ዩፈድሉ ባዕዱና ዐላ ባዕድ ፊ አልቅስም ምን ሙክቲህ ዐንደና። እንዳውም ሐዲሱን ገና ስትጀምር ምን አለች? የነብዩ ሰለላሁ ዐለይሂ ወሰለምን ፍትሃዊነት የገለጸችበት ነው። በሚስቶቻቸው መካከል ምን አለች? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በመካከላችን በሚስቶቻቸው መካከል አያበላልጡም አያዳሉም ነበር አለች። ሚን ሙክቲህ ዐንደና ከእኛ ዘንድ ከመቆየታቸው ጀምሮ ወካነ ቀለ የውም ኢላ ወሁወ የጡፍ ያው ይዞሩ እንደነበር ገለጸች። ዐለይና በእኛ ላይ ይዞሩ ነበር ጀሚዓን በሁላችንም ላይ ፈየድኑ ይቀርባሉ ሚን ኩሊ እምራአትን ከእያንዳንዳቸው ሚስታቸው ጋር ይቀርባሉ ሚን ገይሪ መሲስ ያለ ግንኙነት ይቀርቡ ነበር አለች። ምን ግንኙነት? ከዚያስ ሐታ የብሉገ እስኪደርሱ ድረስ ኢለለቲ ሁወ የውሙሃ የቀኗ ባለተራ ወደ ሆነችዋ አንዷ ሴት ጋር እስኪደርሱ ድረስ ፈየቢቱ ዒንደሃ ከእርሷም ጋር ይተኛሉ። ያው ነቢያችን ሰለላሁ ዐለይሂ ወሰለም ለምን እንደሚዞሩ እንደነበር በሚስቶቻቸው ላይ ገለጸች። በመካከላችን ፍትሃዊ ስለነበሩ ሁላችንንም ይጎበኛሉ። ደህንነታቸውን ካረጋገጡ በኋላ ከቀኗ ባለተራ ጋር ብቻ ነው የሚተኙት። ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ አቡ ዳውድ 2135 ላይ ታገኙታላችሁ። ይህን ይመስላል። ለምንድን ነው ወደ እስልምና የምትጠሯቸው? ከሌላው እምነት ወደ እስልምና ሲመጡ ምን ያገኛሉ? ለምንድን ነው እንደዚህ የሁሉ ሰዓት ወስዳችሁ እነሱን የምትጠሯቸው? ኦኬ ወደ እስልምና የምንጠራው የመጀመሪያ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእምሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር ስላለን እናንተ በላጭ ህዝቦች ናችሁ እና በላጭ ህዝብነታችን ደግሞ ከምን አንጻር ነው? ሰዎችን ከመጥፎ እንከለክላለን፣ በመልካም እናዛለን። የነቢዩ መሐመድ ኡማ ሰለላሁ ዐለይሂ ወሰለም ትልቁ መለያው ይሄ ነው። ስለዚህ መጀመሪያው ስለታዘዝን ነው። ሌላኛው አላህ ሱብሓነሁ ወተዓላ ሙስሊሞች ሳትሆኑ አትሙቱ ስላለ ለራሳችን የምንወደውን ነገር ያው ለሌሎችም እንመኛለን ማለት ነው። ስለዚህ በዋነኝነት ወደ እስልምና የምንጠራው ከጀሃነም እሳት ሰዎች ድነው አብረን ጀነትን እንድንገባ ያ ነው ያለው ነገር በዋነኝነት ማለት ነውና ሌላ ነገር የለንም። እኛ እዚህ የምንቀመጠው ሰዎች እንዲድኑ ነው፣ ከጀሃነም እሳት እንዲድኑ ነው። ያ ነው። መርሐባ ሹክራን አብዱልከሪም። የመጀመሪያው ቢስሚላህ ራህማን ራሂም የመጀመሪያው ምንድነው የምንጣራበት ምክንያት ያው እናውቃለን። እነሱ ቁርአንም ሲላቸው ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ነው፣ በሃይማኖታችሁ ወሰን አትለፉ ነው ያላቸውና የሄዱበት መንገድ እነሱ ትክክል እያሰቡ ነው የሚመስላቸው፣ አላህን በትክክል እያመለኩት ነው የሚመስላቸው። ግን በተለያዩ ጊዜያት በተፈጠሩ የተለያዩ ስብሰባዎች፣ የተለያዩ የትምህርት ሀሳቦች በአጠቃላይ እነሱ ራሱ አሁን ያሉበት ሁኔታ ትርምስምስ ብሎ ትክክለኛው እውነት የተፈጠረው ምንድን ነው የሚለውን ነገር ለእነሱ ለማስረዳት ምን ወደዚህ የምንጥራቸው ትክክለኛው መንገድ የተፈጠረው ምንድነው፣ ሀፕን የሆነው እና አብርሃም ምንድነው ያስተማሩት የሚለውን ነገር ጥርት አድርጎ ለእነሱ ለማስረዳት ነው ወደኛው መንገድ እንዲከተሉ ነው። እነሱ አሁን የሚሉት ሀሳቦት አለ። አምላካችን አላህ ለዛ ሪስፖንድ አድርጓል። ሱረቱል በቀራ ምዕራፍ 2 ቁጥር 111 እና 12 ላይ ካያችሁት ብለው ነበረ ወቃሉ ለን የድኹለል ጀነተ ኢላ መን ካነ ሁደን አው ነሳራ፣ ወይ ክርስቲያን ወይ አይሁድ ካልሆነ በቃ ገነትን አይገባም ብለው ተናገረው ነበርና አላህ ሲመለሰ ከዛ ቀጠል አደረገና ቲልከ አማንይሁም አለ። ቀይ ከንቱ ምኞታቸው ነው፣ ዊሽፉል ዲዛየር ነው፣ ይልቁ ነው አለ። ይልቁ ነው ምን አለ? እንደውም እዛ ላይ ማስረጃ ጠይቃቸው። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቅ፣ እውነተኛ ከሆናችሁ እስቲ ማስረጃዎቻችሁን አምጡ ማለት ይጠይቃቸዋል። የመጀመሪያ ዲስከስ የምናደርገው ምንድነው የነ አብርሃም የነ ይስሐቅ የነ ያዕቆብ መንገድ
የኛ መንገድ ነው። ይሄ ነው ትክክለኛው መንገድ። ወደዛ ነው እናውቃለን። ክርስቲያኖች እናንተ የምታስቡት የእነ አብርሃም መንገድ እየተከተላችሁ ነው። አብርሃም 3 አምላክ አያመልክም ነበር። ማርያም እንደዚህ ቦታ አይሰጣትም ነበረ። ይሄ እናንተ የምትከተሉት መጽሐፍ አልነበረም የሚከተለው። እነዚህ የያዛችሁት መጽሐፍ የትኛውም ነብይ ይሄ መጽሐፍ አያውቁም። በቃ ሰርፕራይዝ ላደርጋችሁ፣ ይሄ መጽሐፍ አያውቁም። ከዛ ነው ቀጠል አድርጎ ቁርአን ሲናገር እዛው 112 ላይ ቀጠል አድርጎ ተናገር በላ አለ። መን አስለመ ወጅሀሁ ሊላሂ ለአላህ ፊቱን ለአላህ የሰጠ አካል እሱ ነው ገነት የሚገባው ብሎ ተናገረ። እና ያን አያይዞ ሲናገር በዛ ሴንስ ነው እና አብርሃም እና የነቢያት መንገድ መጣራት ስላለብን ወደ ነቢያት መንገድ እየጠራናቸው ስለሆነ ያ ነው መሰረታዊው ነገር። እና ቃል እናንተ እና አብርሃም እየተከተላቸው ግን ያን ለማወቅ እስቲ እንዴት እንፈትሽ ካላችሁ የአብርሃምን ትምህርት መጽሐፋችሁ ላይ ፈልጉት። አብርሃም ያስተማርበትን በሱ ጊዜ ነበርና አብርሃም የተናገረበትን አሳዩ። የለም። እሺ በሙሴ ጊዜ የነበረ መጽሐፍ አሳዩ። የለም። ከሙሴ በኋላ ነው ተራኪው። እሺ በኢየሱስ ጊዜ የነበረ መጽሐፍ አሳዩ። የለም። ከሱ በኋላ ያሉ ሰዎች ታሪክ የሚያዘጋጁት። ስለዚህ ታዲያ እንዴት ነው የምትከተሉት? እዚህ ለዛ ነው ወደ ትክክለኛ